በ09 ቁጥራቸው የተመዘገቡ ደንበኞች መተግበሪያውን መግባትና ገንዘባቸውን ማንቀሳቀስ እንዳይችሉ እገዳ ተጥሎባቸዋል። ኤምፔሳ ኢትዮጵያ ለሁሉም የተሰኘ በማንኛውም ሲም ካርድ የሚሰራ የሞባይል የክፍያ ስርዓት ወደ ገበያው ማስገባቱን ከቀናት በፊት አስታውቆ ነበር። ሆኖም ዛሬ ባወጣው መግለጫ መተግበሪያውን ለመጠቀም በ09 ቁጥራቸው በራሳቸው ፍቃድ የተመዘገቡ ደንበኞች አገልግሎቱን በኢትዮ ቴሌኮም ዳታ ተጠቅመው እንዳያገኙ ወደ መተግበሪያው መግባትና ገንዘባቸውንም ማንቀሳቀስ እንዳይችሉ እገዳ ተጥሎባቸዋል ሲል አስታውቋል። ኤምፔሳ ኢትዮጵያ አገልግሎቱን ለማስጀመር ከኢትዮጵያ ብሔራዊ ባንክ የከፋይ መፈጸሚያ ሰነድ አውጪ ፍቃድ ወይም ደግሞ ፔመንት ኢንስትሩመንት ኢሹር ላይሰንስ እንደተሰጠውና ከኢንፎርሜሽን መረብ ደህንነት አስተዳደር ተገቢውን ፍቃድ ማግኘቱን አንስቷል። ኤምፔሳ ኢትዮጵያ ጉዳዩን የሚመለከታቸው ተቆጣጣሪ አካላት እንዲያውቁና ችግሩን በአስቸኳይ ለመፍታት እንዲቻል እየሰራ እንደሚገኝ በመግለጫ ላይ አንስቷል። ኤምፔሳ ለሁሉም የተሰኘ መተግበሪያ በልዩ ሁኔታ ደንበኞች የሳፋሪ ሲም ካርድ ባይኖራቸው እንኳን አሁን በሚጠቀሙበት ስልክ ቁጥራቸው አገልግሎቱን በመጠቀም የሚያስችላቸው እንደሆነ መግለጹን ይታወሳል።